ቀሩላት በእሳት የነደዱላት እንደ ሽንኩርት የተቀረደዱላት ሳሊለነ ቅድስት ብለው ፍቅሯን አንግበው ለውዳሴዋን አንግበው ፍቅሯን አንግበው ሳሊለነ ቅድስት ብለው ለፍቅሯ ተንገብግበው በረሃ ገስግሰው አጥንታቸውን ከስክሰው ደማቸውን አፈሰው ሰማዕታት የተጋደሉላት ሐዋርያት የሰበኩላት ቅዱሳን ወጥተው የቀሩላት ድንግል ማርያም ስሟን መመኪያ ያደረጓት የሁላችን አይለኝታ እናታችን ቅድስት ድንግል ማርያም ስሟ ለዘላለም የተመሰገነ ይሁን። ዘንበለ እፍጥርም ከርሰ እምከ አይመርኩከ ወከመ ትጻእ እመ ሕፃን ቀደስኩከ የተባሉት የተመረጡት ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ እሳቸውም እንደዚሁ እንደሚገባቸው ክብር ይገባቸዋልና እሳቸውንም አመስግኗቸው። እስኪ በደንብ አመስግኑ። እግዚአብሔር የተመሰገነ ይሁን። እኛን ከዓለም ለይቶ ከዓለም ኮተት፣ ከዓለም ሸክም፣ ከዓለም መከራ፣ ከዓለም ተግዳሮት ዓለም በኃጢአት ውስጥ ሲዳክር እኛን ደግሞ ልጆቼ ብሎ ሳይገባን እንዲገባን አድርጎ መርጦን ከዚህ ዓለም ውካታ መርጦን እዚህ አሰባስቦን ተመስገን ብለን እንድናመሰግነው ይችን እስትንፋስ የሰጠ የባረከ የቀደሰ አምላካችን ክብር ምስጋና ይግባው። መቅድም አበዛው መሰለኝ። እንግዲህ መጽሐፍት ሲፈተቱ መቅድም ያስፈልጋቸዋል። ወደ ቤት ለመግቢያ በር ያስፈልጋል። ደግሞ ብርሃኑ ደግሞ ፍንትው ብሎ እንዲታይ ደግሞ ለቤቱ ደግሞ መስኮት ያስፈልገዋል እና መግቢያ ስለሆነ ነው ይሄንን እንትን እያልኩ ያለሁት። እንግዲህ ቀጥታ ወደ ትምህርቱ እንሄዳለን። እንደው አባቶቼ ሊቃውንት ሁላችሁም ብዙ ትምህርት አላስተምርም። ምክንያቱም እኔ በባህሬ በለውጥ አምናለሁ። የሚገርማችሁ ነገር በባህሬ በቃ መሆንን እኔ ሆኛለሁ ብዬ ሳይሆን መሆን ነው ያቃተን እንጂ ቃሉ ያልተነገረበት ያልተመሰጠረበት ያልተረጎመበት ያልሰማንበት ያልተናገርንበት ያላስተማርንበት ያልተማርንበት መጽሐፍት ያልተተረጎሙበት ጊዜና ዘመን ወቅት የለም። ግን እኛ ባሰብን እንጂ አልተቀየርንም። ልብስ እንቀይራለን እንጂ ህሊናችን አልተቀየረም ማለት ነው። የህሊና ግጭት አሁንም አለ ማለት ነው። የህሊና ችግር አሁንም አለ ማለት ነው። ዝም ብለን የኃጢአትን ገፈት ቀመስ እያደረግን ነገ ንስሐ እንገባለን እያልን ለንስሐ አልበቃንም ማለት ነው። ያለንበት ጊዜ እጅግ ፈታኝና የመሸ የጨለመ የሚመስል የሰው ልጅ ዝም ብሎ ይንቀሳቀሳል፣ እንደ አሻንጉሊት ሲንቀሳቀስ ይታያል እንጂ መንፈሰ እግዚአብሔር ከኛ የራቀበት ጊዜ ዘመን ወቅት ቢኖር ይህ ዘመን ነው። ልቦና ይስጠን ወገኖች። ስለዚህ ለውጥ መኖር አለበት። ምናልባት አውደ ምሕረት ላይ ቆመን ስንናገር ከንፈር መጦ መሄዱ ብቻ፣ ሰው መጦ ማዳመጡ ብቻ፣ እንደው ሻንጣ ተሸክሞ ገዳም መዞሩ ብቻ እንደማያጸድቅ መንግሥተ ሰማያትን የእግዚአብሔርን መንግሥት እንደማይወርስ ሁላችንም ማወቅ አለብን። ምክንያቱም እንዳልኳችሁ መሽቷል። ብዙ ሰዎች ከጎናችን፣ ብዙ ሰዎች ከስራችን በሞት እየተወሰዱ ነው፣ እየተነጠቁ ነው። ብዙ ሰዎች ሳያስቡት ያልሆነ ነገር ውስጥ እየገቡ ነው፣ እየወደቁ ነው። ዓለምን ሰላም አጣ። ቤተ ክርስቲያኗ ቅድስት ቤተ ክርስቲያን መርከቧ ቤተ ክርስቲያን ማዕበሉ የኃጢአት ማዕበል እያናወጻት ነው። ልትጸና አልቻለችም። ተደማጭነትን አታለች፣ ተሰሚነትን አታለች። ትምህርቱ ይሰጣል፣ የሚለወጥ ሰው የለም። ንስሐ የሚገባ ሰው የለም። የሚሆን ሰው የለም። የሚናገር ሰው ብቻ እንጂ የሚሰማ የለም። የሚያዳምጥ የለም። የሚያስተውል የለም። ክርስትናው ሕይወቱ ሁሉ በከንፈራችን ላይ እንጂ በሕሊናችን የለም። እንግዲህ ነግዶ ከመክሰር መንኖ ደግሞ በዓለም ከመዳከር ወደ ዓለም ከመመለስ ውሻ ወደ ትፋቱ እንዲሉ ዓለም አልመለስም፣ ወጥቻለሁ፣ አልሰውም፣ ተፍቻለሁ፣ እንደ ሰው ሌላ ሰው፣ እንደ መላእክት ሌላ መላእክት ብሎ ከዓለም ወፋታ ተለይቶ እንደገና ወደ ኋላ መመለስ ደግሞ ንስሐ ገብቶ ቅዱስ ሥጋውን ክቡር ደሙን ተቀብሎ በንጹሕ ደሙ ታትሞ እንደገና ወደ ኃጢአት አደባባይ መሄድ መንጎድ፣ ይሄ እንደሚያስጎዳ ሁላችንም ማወቅ አለብን። ይትርሳ
እግዚኦ ኪዳነ ዘወሀብከኒ። ምንድነው ይሄ? ምን ይባላል? አቤቱ ጌታ ሆይ የሰጠኸኝን ቃል ኪዳን ምን አትበል፣ አትርሳ፣ አትዘንጋ፣ አትተወኝ። ልጅህን አለሁ በለኝ፣ ከጠፋሁበት ፈልገኝ፣ ከስብራቴ ጠግነኝ፣ ከውድቀቴ አንሳኝ። አቤቱ ጌታ ሆይ አትርሳኝ። እኔ በቅቼ ሳይሆን እኔ ሰርቼ ሳይሆን በስራዬ ሳይሆን በገድሌ ብዛት ሳይሆን አንተ በቸርነትህ ቃል ኪዳን ሰጥተኸኛልና ይህንን ቃል ኪዳን አትርሳ አሉ ታላቁ አባት ገብረ መንፈስ ቅዱስ ሲያመስግኗቸው።